ሰላም ጤና ይስጥልን እንደምን ሰነበታችሁ ውድ የፖድካስት ተከታታዮቻችን ይህ ገሃድ የሚለው ፕሮግራማችን አሁን ጀምሯል። እንግዲህ ዛሬ በገሃድ ፕሮግራማችን በገሃድ ፖድካስታችን እንደተለመደው የተለያዩ ማህበራዊ ጉዳዮችን የምናነሳበት የምንወያይበት ለዛሬ ቡና የለም ቡና እየጠጣን የምናነሳበት ፕሮግራማችን ነው። ዛሬ መስኛል ጠንከር ያለ ርዕስ ወይም ደግሞ ሁሉም በጉጉት የሚጠብቀው ይመስለኛል ይዘሽ የመጣሽው ዛሬ እንግዲህ ስለ ድንግልና የሚለው ኢሹ ላይ ክሩን ሰብስበን ተገኝተናል። የቀረ የለም። ማለት ብዙ ሀሳቦችን ማንሳት ይቻላል። ለምሳሌ በተፈጥሮ ድንግልና ሊጠፋ ይችላል፣ ላይኖር ይችላል፣ ምልክት ላይኖር ይችላል፣ ደም ላይፈስ ይችላል ተብሎ ብዙ ነገሮች ተፈጥረዋል። ቤተሰብ ተጣልቶ ያውቃል፣ ተጋጭቶ ያውቃል እና እነዚህንም ጭምር ዛሬ ጠቅላላ አድርገን እናደርጋለን። ግን ድንግልና ሲባል ሴቶች ወንዶች የሚወሰወሱት ነገር ዞሮ ግን አሁን ድንግልና የሚለው እኮ እንዳጠቃላይ ለወንዶች ብቻ ያው ሰጠን እንጂ ብዙዎች ከሊኮ ልጃገረድነት ወይ ድንግልና ሲባል እናቶችም ጭምር እንትና ጋር እኮ ብትወሳ ድንግልሽ ተብሎላ እንደ ትልቅ ምልክቱ ላይ ይነገራልና ያን ያህል በጣም ትልቅ ክብደት ተሰጥቷል። ክብደት የለውም ክብር አይደለም እያልኩ አይደለም፣ ግን በዛ ልክ ሁሉም ሴንሲቲቭ ሆኖ የሚከታተለው ወይም ደግሞ የሚፈልገው ነገር ነውና እዚህ ጋር ተያይዞ ግን ብዙ በርካታ ገጠመኞች ይኖራሉ። በጥሩም በመጥፎ አጋጣሚዎች ይኖራሉና ዛሬ በእርግጠኝነት በጣም በርካታ ነገሮች እናነሳለን ብዬ አስባለሁ። በጣም ብዙ ነገር እንወያይባቸዋለን። በተፈጥሮ በሱ ላይ ነው አሁን የምንወያየው። ሶስተኛ ደግሞ በተፈጥሮ ነኝ ብላ ያልሆነች ማለት ድንግል ነኝ ብላ ግን ላትሆን ትችላለች እኮ አሁን ብዙ ጊዜ ብናነሳው ደስ የሚለኝ ዛሬ በውይይታችን ላይ እንደው በተፈጥሮ የሌለ አለ እሱ ጋር ተያይዞ የተለያዩ ገጠመኞች ይኖራሉ እናወራለን። ከዛ ባለፈ ደግሞ ልጃገረድ ሳትሆን ወይም ደግሞ ድንግል ሳትሆን ትቀርና ነኝ ብሎ በአጋጣሚ ወይ በቤተሰብ ይመጣል የሆነ ትዳር ወይም ደግሞ ያንን ሰው ላለማጣት ሲባል የሚዋሽ ውሸት አለና ከዛ በኋላ ግን ያንን ውሸት ለመደበቅ የሚካሄድበት ርቀት አንዳንድ ጊዜ ትዳርን ወይም ደግሞ ግንኙነትን ጠብቆ ለማቆየት ቢሆንም እዛ ጋር የምናስተውላቸው ነገሮች አሉ። የተለያዩ ገጠመኞች እናነሳለን። ሰርግ ሲደርስ በተለይ አሁን እንደው እኔ ምናልባት ምሳሌ ባነሳ ልጃገረድ ያልሆነች ሴት ማለት እንዳልሆነች ታውቃለች፣ ግን ያንን ሰው ላለማጣት ወይም ደግሞ በቤተሰብ መጥቶ ትዳር ልጃገረድና ልጃችን ተብሎ ሊሰጥ ይችላል። አዋረደችንም እንዳትባላ ቤተሰብ ክብር ትልቅ የክብር መገለጫ ሴት ልጅ ድንግልናን እኮ አንዳንድ ጊዜ በሸክም በምንም ሊጠፋ ይችላል ምናምን ያንን ትተነው እንደው ያልሆነች ሴት በራሱ ሰርጓ ሲደርስ ኢቭን ቤተሰብ ጋር ተመካክራ እናት ጋር አንዳንድ ጊዜ ብዙ ሴቶች እናቶቻችን ጋር ሚስጥር የምናወራው አይደለ እናት ጋር ጓደኛ ጋር ይመካከሩና ግንኙነት የሚደረግበት ጊዜ የወር አበባ ሴት ልጅ በምታይበት ወቅት ላይ ታደርጋለች በቃ ተስፋል የሚለው ነገር እንዲያምን ማለት ነውና እዛ ድረስ የሚኬድበት አለ። ያው ሴት ልጅ ጥበበኛ ናት ይባላል። ጥበቧን እዚህ ጋር ትጠቀማለች። ሌሎች ገጠመኞችም ይኖራሉ። ሁላችንም እንግዲህ እስኪ ያነሳን ቆይታችን ትንሽ ሰፋ ያለ ነው የሚሆነው። ሰፋ ያለ ይሆናል ውይይታችን። ወንዶች ለምንድን ነው ይሄን ነገር በደንብ የሚፈልጉት? ምን ይመስላችኋል? ከቲጂ ልጀምር ከጀሪ ከሁለታችንም ጀመረ ከጀሪ ልጀምር። ለምን እንደሚፈልጉት ምንድን ነው የሚሰጣቸው ጥቅም? እንደ ወንድ ሆኜ እንኳን እነሱ ትክክለኛ ስሜት መለስ ያወራሉ። ወንዶች ብዙ ጊዜ የሚያወሩበት የወንድነት መገለጫ አድርገው ያስባሉ። ጀስት ያቺ ሴት የሆነች ድንግልና በቃ ዛሬ እኮ እንደዚህ አይነት ሴት ጋር ፈልገዋትም ላይሆን ይችላል፣ በውርርድ ይሆናል እሷ ጋር እንደዚህ አደርጋለሁ ብሎ ምናምን እኔ እኮ እስካሁን ድረስ ይላሉ ብዙ ወንዶች። ማለት ብዙ የሚለውን አንዳንድ ጊዜ እስካሁን ድረስ በቃ ድንግልና ትንቻላቅ እንዲሆን ቀን ማድረግ አለ ላይቀጥሉት ላይፍ ሂደው ያቺ ነገር ያደርጋሉና ይሄ ድንግል ሴት ጋር ግንኙነት ፈጽሜ ነበር የሚለውን በጣም ፕራውድሊ እንደ ትልቅ ጀብድ ያወሩታልና ይሄ በጣም ልክ ባይሆንም እንደ ከጀብድ አንፃር ያደርጋሉ። በተለይ ደግሞ በጥሩ ጎኑ ደግሞ ስናነሳ ትዳር ላይ እንዴ ሚስቴን ታውቃ በድንግልና ያገባው ሚስቴን ምናምን በቃ ትልቅ ደስ ብሎት ነው እንደሚያወራውና ከዚያ አንግልም ወንዶች ያው የተለየ ክብርና ትኩረት ይሰጡታል ብዬ አስባለሁ። ኦኬ ግን እኔ በጣም ግርም የሚለኝ ነገር ማለት ነው ከወንዶች አሁን የሚያወሩ ከወንዶች ላይ እንተናላልኩም እነሱ የሌላ ሰው ድንግልና ወስደው
ድንግል ትተው ሄደው የዛችን ድንግል ወስደው ሌላ ድንግል የሆነች ሴት ይፈልጋሉ። ለምንድን ነው ግን ይሄ ነገር የሚሆነው? ድንግል የሆነችዋን ኦልሬዲ ወስደው ሌላ ደግሞ ድንግል የሆነች ነው የሚፈልጉ። የወሰዱባትን ማን እንዲወስድላቸው አስበው? እሱ ብቻ ሳይሆን ደግሞ የኔ ጥያቄ እነሱ ድንግል ናችሁ ብሎ የሚጠይቃቸው የለም ማለቴ ከብዙ ሰው ጋር ከብዙ ሴት ጋር ግንኙነት ያለው አንድ ወንድ ድንግል ሴት ፈልጎ ነው የሚያገባው እንዴ? እሱ በተፈጥሮ እኔ በጣም ይቅርታ አድርጉልኝና ይሄ መቀደም የሚባል ነገር አይፈልግም። በቃ ከኔ በፊት ሰው ነበር ማለት አይፈልግም። እኔ ነኝ የመጀመሪያ። ሁሉም ጋር ሄዶ እኮ መጀመር ነው የሚፈልገው። ሁሉም ጋር ሄዶ ጀማሪ ነው፣ ግን ከሱ በፊት ሰው እንዲኖር አይፈልግም። ከሱ በኋላ ለሚመጣው ነገር ተሰጥቶ በቃ እሱ ኖርማል ነው። እና ይሄ እነሱ በጣም ትልቅ መስተካከል ያለበት እኔ አሁንም ቢሆን ተቀርፏል ብዬ አላስብም። ማለት ትልቅ ከተማ ላይ አሁን እኔ እንደው ከዚህ ከገጠሩ አካባቢ ወጥተን አዲስ አበባ ብቻ ሳይሆን ዲያስፖራ የምንላቸው ከሰለጠነው ዓለም የሚመጡ ያሉ ሰዎች ተደዋውሎ ቤተሰብ ጋር በቃ ልጃገረድ ይፈለግልኝ ተብሎ በወሬ በምንም ነገር ሊግባባት የማይችሉ ሴት ልጃገረድ ስለሆነች ብቻ ይዘው ይሄዳሉ። እነሱ እኮ መተው እዚህ ገስታው ሲይዘው ምናምን ብዙ ሲበላሹ ከርመው እዛ ሄደው ግን ልጃገረድ ፈልገው የሚመጡት እና አብሯቸው የምትሆን ሴት የትዳር አጋራቸው ማንም ሰው ያልቀደመው ቢሆን ደስ ይላቸዋል። እና የመቀደም ያለ መቀደም አባዜ እኔ ነኝ የሚል ጀብድ በጣም አለባቸው በሰፊው። እና ድንግልና ላይ ተያይዞ ወንዶች ትልቅ ችግር አለባቸው በጣም። እኔ ግን አንድ ቀን አግኝቼ ምን ሴንሱን ብጠይቃቸው ደስ ይለኛል። የምኑን አታገላችሁ በጣም ተገቢ የሆነ ጥያቄ። በወንዶች ጉዳይ ያዝልን ይሄንን በከንቱ አደረክሽኝ እኮ ይላል። ታግይ ባክ እኔ እኮ አንድ ቀን ላይ ይሳካለት ይችላል። እሱ ሌላ ርዕሰ ጉዳይ እና ሳምንት ይታገል እና አሁን እንዳልሽው በተለይ ከሰለጠነው ዓለም ስትይ ምን ትዝ አለኝ። አንድ ታሪክ ማውቀው ታሪክ አለና ኦልሞስት ልጁ 10 አመት ምናምን አሜሪካ ሄዶ ቆይቶ የሚፈልገውን ነገር አሟልቶ ትዳር ሊመሰርት ወደ ኢትዮጵያ ይመለሳልና ከዛ በፊት እጮኛ ነበረችው። ከዛን አይ በቃ ከዚህ በኋላ መረጋጋት ስላለብኝ እንደው ከገጠር ሄጄ ፈልጌ ከአያቶች ሀገር ማግባት አለብኝ ብሎ ይወሰናል ማለት ነው። ከዛን ተፈለገ የአባከሌ ልጅ ተብሎ ጨዋ በቃ ምናምን ተብሎ አገኘ። እንግዲህ አስቢ አሜሪካ በጣም የሰለጠነ እያንዳንዱ ነገር በቴክኖሎጂ ምትገቢ ምትወጪበት ምትጠጪው ኤቭሪ ነገር ቴክኖሎጂ ነው። አሁን አይደለም አሜሪካ የኛ ሀገር እንኳን ወደ ቴክኖሎጂ በጣም እየመጣ ነውና ልጅቷ ደግሞ ገጠር ነው ተወልዳ ያደገችው። ሁሉንም ነገር ከመዛቅ ጀምሮ ውሃ ከጀርባ በእንስራ ከመቅዳት ጀምሮ ነውና ይሄንን ፓርት አላየም ልጁ ማለት ነው። በቃ ድንግል ምትለዋን ሌላ ወንድ ያልነካትን ምትሆናውን ፓርት ብቻ ነው ያሰበውና ከዛን ተፈልጎ ተገኘለት የሚፈለቀ ቆንጆ እሱ ምትበትን ተብሎናም ተገናኙ። ወደ አዲስ አበባ ድንግል ስለሆነች ነው ሌላ ነገር አይደለም። ባይዘው እሷ ራሱ ይሄ ተክለሰውነቷ እንዴት ምናምን ቤተሰቦቹ ተክለሰውነቷ በዚህ ልክ ነው ብለው ኦሬዲ ለሱ የምትገባው ብለው መርጣውላታል። ከዛ መጣ አዲስ አበባ መጣች ልጅቷ እንድትመጣ ተደረገ። እሱም ከአሜሪካ መጣ ትዳር ፕሮሰስ ሊያደርግ ማለት ነው። ከዛ ሩም ትልቅ ኢንተርናሽናል ሆቴል ተያዘ። ልጅቷ በር እንዴት እንደሚዘጋ አታውቅም፣ እንዴት እንደሚከፈት እዚህ ላይ ከተቀምጬ አልሸነም ማለች የሆቴሉ ሽንት ቤት ላይ ማለት ነው። እዚህ ላይ ላበላሸው አልሸነም በቃ ኦልሞስት ሳምንት በላይ ምግብ እንግዲህ ሆቴል እና ምንም በቃ ማለት አይፈረድባትም። ገጠር ነው ያደገችው። ማብራት ውሃ ከሌለበት ነው በኩራዝ ካለበት ሀገር ነው የመጣችው። አሁን እቺ ልጅም መፍረድ አይደለም አዎ ለመፍረድም አይደለም ባይዘው እኛም ገጠር ተወልደን ያደግን ከነሱ መዘመን አንፃር ነው የምንገልጸው እንጂ እኛም የገጠር ልጆች ነን ሰልጥነን ነው እንጂ የገጠር ልጆች ነበር ገጠር ነው የተወለድነው። ሶ ፋይናሊ ምንም ሊመጣለት ግን ምንድነው ዲስፐርጅን አድርጓታል በዛ መሀል ልጅቷን ማለት ነው። አዎ ዲስቨርጂን አረጋት። ከዛም በኋላ ግን ያ አስተሳሰባቸው ሰማይና ምድር ነው። ሊሆንም አይችልም። እንዴት ብሎ ሊሆን አይችልም። እሱ ዩኒቨርሲቲ ገብቶ እዚህ ከዛን ደግሞ 10 አመት ሙሉ አሜሪካ ሲኖር እንግዲህ በጣም ብዙ ነገሮች አሉ። ልጅቷ ምንም አታውቅም። ስልክ እንኳን ለመደወል ምናምንና በምንም ሊግባቡ አልቻሉም። ከዛን ምን ሲባል ኖ ልጃችንን ጥለህማ እንደዚህ ተደርጎ በክብር ጠብቀን አቆየ። ያው ክፍለ ሀገር ሰው ደግሞ ታውቃላችሁ ሴት ልጁን ከነ ክብሩ ማስረከብ የሆነ ማዕድን እንደዛቁ ምናምን አይ የምር እንደዛ ነው የሚቆጠረው ነው። ተዋረድናሉ አንላቀቅም ክስ። ከዛን ካሳ ከፍሎን ሄደው
እንደዚህም አለ የድንግልናን ፍለጋ ዋጋ ይከፈላል፣ በጣም ዋጋ ይከፈላል። ከዛም በላይ ሌላ የገንዘብም ግን እኮ ግን እቺ ልጅስ ግን አሁን በዚህ ልጅ ደግሞ ቦታ ሆናችሁ አስባችኋል? በዚህ በሴቷ ቦታ ደግሞ ሆናችሁ ሴቱን በዛ ልክ እኮ ክሬዲት ስለሚሰጠው ድንግልናው ተወስዶ የሆነ ሰው ጋር ሪሌሽን ጀምራ ትቷት ሲሄድ ይሄ ከፍቅር ግንኙነቱና ያነሰው ከሚሄዱ ባሻገር አባላሽቶኝ ሄደ ብላ የምታዝነው የምትጎዳው የምትሰበረው ደግሞ በዛ ልክ በጣም ከሱ አንፃር ብቻ አይደለም። ማህበረሰባችን እንደምታውቁት ስፔሻሊ ክፍለ ሀገር ሲሆን ኑሯችን ራሱ ሌላው ነው የሚኖርልሽ። ለምሳሌ እነሱ ቤት የሆነ ነገር ቢፈጠር አካባቢው ማህበረሰብ በሙሉ ነው የሚያውቀው። የአባይ ክልል ልጅ እኮ ከአሜሪካ የመጣ እንድታገባ ነው ተብሎ አስቢ ከየት ለየት ከዛን ትቷት ሄደ፣ ዲስቨርጂን አረጋት፣ እንግልናን ወስዶ ትቷት ሄደ ምናምን ሲባል የልጅቷን ስነ ልቦና አስቢ፣ ቤተሰቧን የዛን ያልጠብቀው ያቆዩዋትን ማለት ነው። እና እንደዚህ አይነት ነገሮች ደግሞ ሞር በጣም ብዙ ነገር ያበላሻሉ። በሴቷ ጫማ ላይ ቆመሽ ከዛም በኋላ ለመፈለግ በተለይ ወደዛ አካባቢ ተመልሳ ማግባት አትችልም እችልች። ገብቶሻል አይደለ? በቃ የአካባቢ የክብር መገለጫ ነው። ሴት ልጅን ከነ ድንግልናዋ መዳር የክብር መገለጫ ስለሆነ እቺ ልጅ በቃ ከዛም በኋላ ብዙ ሳይኮሎጂካሊ ሜንታሊ በጣም ብዙ ነገሯ ነው የሚጎዳውና ይሄ ጎኑ አይታሰብም ብዙ ጊዜ በብዛት አይታሰብም። እና ግን ምን ትላላችሁ አሁን ይሄ ስለ ድንግልና አሁን ያለን የካልቸር እና ያለን አመለካከት በዚሁ መቀጠል ነው ያለበት ወይስ ያው ከተማ ላይ ወንዶች እየቆፈራችሁ ኑሩ ብለን ተሰርባችሁ? እዚህ ጋር እኔ በጣም መሰመር አለበት ብዬ የምለውም ነው እያወራን አይደለ? ምን አይነት በቅርብ ማውቀው ሰው ምን አይነት ገጠመኛለ? ልጅቷ ጋር ረጅም ጊዜ የፍቅር ግንኙነት አላቸው። ማለት የፍቅር ግንኙነታቸው ምን አይነት ነው? ያው በቤተ ክርስቲያን ወይም በሃይማኖት ተቋማት ስትገናኝ ተጠባብቆ በቃ ከሰርግ በፊት ወይም ከጋብቻ በፊት ምንም ነገር አናደርግም የሚል አይነት ቃል ነው ያላቸውና ረጅም ጊዜ ቆዩ። ልጅቷ ወደ ዩኒቨርሲቲ ልትሄድ ስትል ያው ይገናኛሉና በቃ ዛሬ ማድረግ አለብን፣ ሴክስ ማድረግ አለብን አላት። ቃላችንስ በቃ ከጋብቻ በፊት እንዴት እናደርጋለን? የተማርነው ትምህርት እንደዚህ የተመከርነው ምናምን አለች። አይ ጓደኞቼ ከሄደች ዩኒቨርሲቲ ትበላሻለች ስላሉኝ ድንግልናሽን አላገኘውም። በኋላ ድንግልናሽን ከማጣ ራሴ በወስደው ያው ቅድም ያወራነው ላለመቀደም ነው። ራሴ በወስደው ይሻለኛል አለ። እንዴ አለች። እንደውም ይሄ ከሆነ ስመለስ ነው አንተ ልታረጋግጥ የኔን ንጹህነት የምታረጋግጠው ስመለስ ነው አለችው። ተለያዩ። ከዩኒቨርሲቲ ተመለሰች እና ያው የሚገናኙበት ጊዜ ላይ ከሳምንት በላይ አብሮ የመቆየት እድል ነበራቸውና የሆነ ጊዜ ላይ ግን አልቻሉም ሁለቱ። ስሜት አይደለም እንግዲህ አብረው ሆነው መፈተን አለ። ተፈተኑ፣ ግንኙነት ተጀመረ ማለት ነው። ስታወራኝ ምንድነው ያለችው? ወዲያውኑ በቃ እንትን እንዳለን አንሶላ እንደዚህ ሲያይ ምንም ደም የለም። ከዩኒቨርሲቲ ሄዳ ስትመለስ ለማለት ነው አልደከመም ልጅ አይደል? ከዛ አመመኝ ማለት አበደች ምናምን እሱ በቃ ያደም ማየት ላይ ነው። ደም የማየት አባዜ ምን አይነት በሽታ እንደሆነ ራሱ አላውቅም። ኦኬ ይሄኛው ደም ይለያል። እነሱ ባይዘ ማስመር ያለ ከሌሎች ደሞች ሁሉ የታነሳ አሞኛል እያለች እየጮች የታለ እያለ ነው የሚጮሃለች። የት ነው ሄጄ ተኩሽበት ዩኒቨርሲቲ ውስጥ ነው እዛ አብረን ስንማር ነው እንደዚህ ነው ምናምን በቃ በጣም ጫና ያደረገብኛለችና ለሊት 7 ሰዓት ምናምን ይሆናል በር ዘግቶባት ወጣ። ጥሏት እና ከነበረችበት ከተማ እሱን ብላ ነው እዛ ሄደችው። እዛ እንዳለች ማንም አያውቅም። ጥሏት ሄደ። ሳምንት የሚሆን እሱ ቤት ተቀመጠች። ከዛ በኋላ ነው እንግዲህ ማለት ህመም አለ። አንደኛ ተፈጥሮን አለማየት በራሱ የሆነ ራሱን የቻለ ፔን አለው። ሁለት አለመታመን አለ ማለት እሷ የመጣችበት መንገድ አለ። ምንም ነገር ሪሌሽን የላትም። እዛ ላይ ከሌላ ሰው ጋር ግንኙነት ምንም አይነት ግንኙነት አያውቅምና ያ በራሱ አለመታመን የሚፈጥረው ጫና አለ። ህመም አለ። ትሪት መደረግ ትፈልጊያለሽ፣ አብረሽ መሆን ትፈልጊያለሽ ምናምን ያንን ነገር ማየት አልቻለችም። ተለያዩ በዛው ማለት ነው። እና ረጅም ጊዜ ብዙ ዋጋ ከፍላለች በዚህ መንገድና አንዳንድ ጊዜ ይሄ ገና ከጋብቻ በፊት ስለሆነ ነው። እዚህ ጋር ተያይዞ ምን አይነት ነገር አለ? ጋብቻ በተለይ በሃይማኖት በኩል በተክሊል በቁርባን ምናምን ጋብቻ ተመስርቶ ይሄኛው ግን ሀሳብ ለጀሪዬ ፋይናሊ ምንድነው የሆነው? በቃ ተለያዩ። ያው እሷ ያንን ለማሳመን አንደኛ መለየት አትፈልግም። በጣም ረጅም ጊዜ ፍቅረኛዋ ነው። ትሞክራለች ለማሳመን ቢያንስ እውነት የኔ ጋር ያለውን እውነት እንዲያይልኝ በሚል ማለት ነው። ሞከረች የማይቻል ሆነ። ጀስት ያገኛል። ግን ጥያቄ አልፈጠረባትም? እሷ ራሱ እንዴት እንደዚህ ከሌላ ሰው ጋር ግንኙነት የላትም? ጠየኳለች እና እንደውም በተፈጥሮ ከ4 ሰዎች ወይም ከ6 ሴቶች ውስጥ በተፈጥሮ አንዷ ሴት ላይ ኖራት ይችላል። በስራ ጫና ሊኖር ይችላል። በተፈጥሮ ደግሞ ምንም ላይ ነው። አሁን በብዛት የገጠሩ ክፍል ላይ ውሃ ከወንዝ መቅዳት አለ በእንስራ
ብዙ ስራዎች መስራት አለና በራሱ ብስክሌት መጋለብ በራሱ ለእንደዚህ አይነት ነገር ሊያጋልጥ እንደሚችል ባለሙያዎች ይተነትናሉ። ይሄ ወደ ራሳችን እናምጣውና ከባለሙያው ሳንደርስ እስኪ ወደ ራሳችን አምተን ትጂ። እኔ ግን እዚህ ጋር ጥያቄ አሁን ለወላጆች ነው። በእኛ ጊዜም አሁንም ላሉ ወላጆች ነው። ሴት ልጆቻቸው እንደዛ እንደሚሉ ወንድ ልጆቻቸው ሌሎች ሴቶች እንዳያበላሹ በዛ ደረጃ ይጠነቀቃሉ፣ ይጠይቃሉ? አይጠይቁም። የኛ እኩዮች የኛ ወንድሞችና እህቶች እንኳን አትውጡ እኮ አይደለም ያኔኛ ለኛ እንደዛ ሲነግሩ ለነሱ በተመሳሳይ ሴት ልጅን እንደዚህ እንዳታደርጋት እንዳትሄድ ምናምን አይባልም። አንዳንድ ጊዜ ሴቶች አሁን እኛ ባለንበት ጊዜ አይደለም እናየው። ወደ ገጠራማው ክፍል ስንሄድ እንጨት ሰበር አለ፣ ውሃ መቅዳት አለ፣ መደፈር አለ። ተደፈርኩ ብላ ማውራት በራሱ እንደ ነውር ይቆጠራል። ማህበረሰቡ ያገድሻል። ከአካባቢ ሄደሽ ሌላ ቦታ እንድትማሪም ወይ እንድትሰሪ ትደረጊያለሽ። ማለት ተጎድተሽም ትሪት አትደረጊም እና ያን ነገር ፍራቻ ደብቃ ታቆያለች። ያው ማርገዝ ሌላ ነገር ተያያዞች ነገሮች እንደሚመጡ ሁሉ ከዚህ ነገር ከስም ፍራቻ ብቻ ደብቃ ታቆያለች። ልክ የሆነ ግንኙነት ሲጀምር ግን ምንድነው ማን ይፈጠራል? እንግዲህ ሴት ልጅ ጥበብ አላት ይባላል አይደለ? ጥፍር ቀለም አባቷን ጠበቀች። በዛ መልክ ነው እንግዲህ አርቲፊሻል ብዬ የምለው እኔ በራሷ ፈጠራ ምንድነው ከዛ ሰው እንትን የሚለይ ማለት አንዳንድ ጊዜ በጣም የምትወጂውን ሰው ላለማጣትም ነኝ ብለሽ ተዋሻለሽ። ያ ነገሮችም አሉ። በዛ ልክ ነው ብዬ አስባለሁ። እውነት ነው። እና ደግሞ እስኪ ስለ ዲያስፖራዎችና ስለ ድንግልና እስኪ ንገሪኝ። ተመሳሳይ ነው እንዳልኩሽ ነው፣ ቅድም እንዳነሳውልሽ ነው። በጣም እንትን ብለው ነው ድንግልናን የሚያሳደዱት እኮ። ለምን ነው ግን እነሱ እንዴት እንደሚያስረዱት አውቃላችሁ? እዛ ግን ቆይ ሆልድ ላርክሽና ያይዘሽ እንድትመልሽልኝ እዛ እነሱ ምን ሲያደርጉ እንደከረሙ ሁላ እናቀም አግብተው ፈታውም ሊሆን ይችላል፣ ወልደውም ሊሆን ይችላል። ይሄን እንደው ከረሱ ይውጣ አላቅም። የሆነ ወቅት ላይ በጣም ቫይራል ወጥቶ የነበረ ነገር ካስታወሳችሁ ሶሻል ሚዲያ ዘንድሮ ማያመጣብን ጉድ የለምና ሰውየው 3 ልጆች ወልደዋል፣ አሜሪካን ሀገር ማለት ነው። ከዛን እዛው ሶሻል ሚዲያ ላይ ደግሞ የሚያጋቡ እንትን የሚያስተጫጩ ነው የሚባለው ገርል ፍሬንድ ቦይ ፍሬንድ ባል የሚያፈላልጉ አሉና ነፃ ነኝ ሚስት ፈልጉልኝ ብሎ ራሱን ከነፎቶ ከነቪዲዮ ምናምን ይገባል። ሚስት ትፈልጋለች፣ ትገኛለች፣ እሱ የሚፈልጋት የሳላት አይነት ነገር ምናምን። ከዛም በኋላ ማውራት ይጀምራሉ፣ ቪዲዮ እንዲደቅኑ ስልኩ ላይ ማለት ነው። ከዛን ሚስት እንደው ድንገት ልጆቿን ታስተኛና ስክሮል ስታረግ አይኔ ነው እያለች እያለች ነው የምታየው። ቆቆ እስኪ መልሽ ብላ ሁላ ትላለች ማለት ነው። እና ከዛን የራሷ ባል ሌላ ሚስት እየፈለገ ማለት ኦልሬዲ 3 ልጆች ላይ ይሄ እንግዲህ ማለት አስቢው። ቪዲዮ እኮ አሁን በስም ብቻ ተጠቅሞ ቢሆን ስሙን ቀይሮ ቢሆን ቮይስ ሜሴጅ ቢሆን እኮ ጥሩ ነው። ቪዲዮ ገጭ አድርጎ እኔ እናት ሚስት ፈልግልኝ ጠየም ብላ ረዘም ቀጨን ብላ ልጃገረድ የሆነች እና ቃንቺ ንቅር ኮሜንት እናደርገው ነበር። እኔም ካለፈኝ በኋላ ነው የሰማችሁ ካደች anyway ከዛም በኋላ በጣም ትደናገጣለች ሚስት፣ በጣም ትደነግጣለች። ከዛም ሰውዬው ላጥ ብሎ ወጥቷል። መልሱልኝ እሱን ሰውዬ አሁን እንትና የተባለ እንትና ልጆቿን ፎቶ አወጣች፣ መቼ እንደተጋቡ ምን ያህል ጊዜ ለስራ ብሎ እንደሄደ ወደ ኢትዮጵያ የመጣው ማለት ነው። ለስራ ጉዳይ ብሎ እንደሄደ ከዛም በኋላ ልጆቹ ቤት ሁላ ያበደች እንግዲህ ማለት በሴቷ ቦታ አስቢው። ለምሳሌ አሁን ደግሞ በጣም ከዚህ አስተሳሰብ ሳብ ይወጣሉ። አይ የለንም እሱ ይሄማ ሁሌም ነው የምንለው። ሁሉንም 100% ወንዶችን እያልን አይደለም። በጣም ጨዋ ስርዓት ያላቸው ምናምን አሉ። ትዳራቸውን ቤታቸውን አክብረው አባወራ ሆነው የሚኖሩ አሉ። እኛ አንዳንድ ያው 100% ቢሆን ደስ ይለናል። ከዛ አንፃር ነው እንጂ የምናወራቸው ነገሮች በሙሉ 100% ድፍን አድርገን አይደለም እንወያይባቸው ሾዎች እና ልክ ቤቱን አክብሮ ሚስቱን ልጆቹን አክብሮ ማህበረሰቡን አክብሮ ሃይማኖቱን አክብሮ እንደሚኖረው ወንድ ሁሉ አፈንግጦ 4 ልጆች 5 ልጆች ወልዶ በዚህ መልከኛ የሆነችዋን ምኗ ያልተነከባትን ይምረጥ። ግን መስፈርቶቹ እድሜዋ ከ18 ዓመት በታች ልጅ ብትሆን እኮ ማይፈቅደው ነው። ኮርስ ልጅ የ13 የ14 ዓመት ልጅ በቃ ታጭልኝ ድንግል ትሆን ክትትል አድርጉ ተብሎ ያቺ መውጫ መግቢያ ልጅነቷን እንኳን እንዳትወርቅ ነው የምትደረገው። እና ጓደኞቼ ይሄ ድንግልና አሁን በከተማችን እንግዲህ ድንግልና ጠፍቷል እየተባለ ነው። ማን እየወሰደባቸው ግን ነው? ግን የሴቶች የከተማው ወንዶችማ ኢትዮጵያ ወስደው ከሆነ እንደጠፋ ማን ወስዶ ጨርሶባቸው ነው? የከተማው ወንዶች አይደለም ሴት መሬት ራሱ ድንግልና የለም እያሉ ነው ያሉት አሁን
አሁን ባለው ሁኔታ ወንዶቹ ምናልባት አስተውላችሁ ከሆነ እኮ አንተ ግን ስንት ብለሃል? እኔ 7 ድንግል አግኝቻለሁ እስካሁን ምናምን 2 3 ሲሉስ ብቻ በስመ አብ ታምልጦሃል። የቁጥሩ መብዛት ይሄ እንደ ትልቅ ጀብድ ነው የሚያወሩት። የምራ ምን ሆነ ነው 2 ብቻ 3 ብቻ ምናምን ባይዘይ ስንስቅ እንደዛ ካለ ደፍሮም በስካርም በአጋጣሚም በምን በተለያየ አጋጣሚ አንድ ወንድ በትንሹ ከ3 እና ከ4 በታች አይልም። ከዛ በላይ ነው የሚጠራው። ይሄ እንደ ነውር አይመስለው። ጀመር ነው የሰራው እንዴ ይሄ ወንድ ነው። ስለዚህ ይሄንን እንዴት ነው ማስቀረት? ካሜራማኖች ግን በጣም ይቅርታ ከካሜራ ጀርባ ያላችሁ ሰዎች አንድ ቀንማ ካሜራውን አብረው ይወጣሉ። ስለዚህ ሰርቆ የጠፋ ማለት ግን አይከብድም። የማመንና ያለማመን ጉዳይ ነው። ምን ይባላል እኮ የጠፋብህን በሬ ከሰራቂ ከሌባው ጋር ሆነ አትፈልግ እንደሚባለው ነው። እንደዛ ነው ራሱ ነው የወሰደው። ከዛ ኦሬዲ ጫታው ሄደው እንዴት ነው? ስለዚህ ድንግል ሴት ለምን ይፈልጋሉ? ኦሬዲ አሁን አንድ ወንድ 7 6 5 ምናምን ከወሰደ በነገራችን ላይ ማለት ነው ሴት ልጅ ይሄ በእኛ ዘንድ አሁን ከወንዱ ጋር ወደኛ ሲመጣ ጥፋት ይሆኑ አሁን ምናነሳቸው እኛ በዚህ ፕሮግራም በጋድ ፖድካስት ምናነሳቸው አብዛኞቹ ቢስተካከሉ ብለን ወይም ደግሞ ስህተት ብለን የምናስባቸው ወንዶቹ ጋር ሲሄድ ኖርማል ይሆናል። ለምሳሌ 7 ሴት ዲስቨርጂን ያደረገ ልጅ ድንግል ሴት ሲፈልግ እኔ እኮ እንዲያደርጋለሁ ብሎ ስህተት እንደሆነ አይቀበልም በፍጹም። ፕላስ በምንድነው በእድሜ ይሄዳል። እድሜ ስልሽ ምንድነው ለምሳሌ ወንዶች በተፈጥሮ ቶሎ የማርጀት ወይም እድላቸው በጣም ጠባብ ነው አይደል? እንደዛ አይደለም ሴቶች ናቸው። ምናልባት 30 ዓመት ላይ ያለ አንድ 2 ሴት ድንግልና ወስዷል። ከዛስ ወደ ኋላ እስከ 20 ድረስ ባለው 30 ከዛ በኋላም ከሄደ ከዛስ 20 ቤቶች ያለችው 18 እሱ እድሜው በጨመረ ቁጥር እድሜዋ የሚቀንስ ማስቀር እየፈለገ ሄደውና እንዴት ምን አይነት ድንግልና ያላት ሴት እንዴት ትደግ? በየት በኩል ነው የምታድገው? አታድግም። ከስር ነው የሚለቅሙት እኮ። አሁን እኔ በጣም ለኔ ያሳሰብ የሆነው ልጄን እንዴት ነው ይሄን ነገር በጣም እንደ እናት አሁን እንደኔ ሳስበው ያሳስበኛል በጣም ማለት እንዴት ነው ልትነግሪያት የምትችይው? አንዳንድ ጊዜ ምን ማወቅ ያለባቸው ነገሮች አሉ አይደል? መንገር ያለብን በምን አይነት መልኩ ነው የምንነግራቸው? ምናልባት ደግሞ ካላወቀች በዚህ ነገር ላይ ለአስረዳ በምነግርበት ሰዓት ያን ነገር እያስታወኳት ቢሆንስ? ስፔሻሊ ሴት ልጆች ላለው ሰው በጣም ፈተና ነው ጊዜው እና ሴቶችን ከመንገር የበለጠ ወንዶች ቤተሰቦች በተለይ ለወንድ ልጆቻቸው ጀስት በቃ እንደዚህ ከእንደዚህ አይነት ነገር እንዲወጡ ወንዶች ላይ ቢሰራ ሴቷ በነፃነት ታድጋለች። እኔ ግን እዚህ ላይ ደግሞ አሁን ይሄ ጀነሬሽን በተለይ ይሄኛው ጀነሬሽን አዲሱ ጀነሬሽን ከወላጁ ላይ ፈጣን የቀደመ ይመስለኛል። ማለት በጣም ብዙ አሁን የሚወጡ ነገሮችን እየሰማችሁ ነው አይደለ? ከ8ኛ ክፍል ተማሪ ከ7ኛ ክፍል ከ9ኛ ክፍል ተማሪ እኛ የዛኔ የኔ እናት 6 ሰዓት ከሩብ ወጥተሽ 10 ደቂቃ ከሆነ መንገዱ የሚፈጀው 11 ደቂቃ ብታሳልፊ የኔ እናት የዛኔ በእኛ 7ኛም 8ኛም ሆነ። አሁን ግን የኔ እናት ውለው አምሽተው ዴይባር ያለ ከለር ዴይ ያለ ካልቸር ዴይ ያለ በጣም በሽዳይ ነው ያለው። ስለዚህ በነዛ ዴይ ሁሉ ትምህርት የለም። አስቢ ድግስ ነው። አይታችኋል መቼም ሶሻል ሚዲያ ላይ ያንን ባንቃወም መብታቸው ስለሆነ ያልክ አይደለም ማለታችን አይደለም። ግን የ7ኛ የ8ኛ ክፍል ተማሪዎች በተለየ ኢቨንት በጣም ብዙ አይነት ኢቨንት ተዘጋጅተው አረ ፍቅረኛ ምኖሯቸው ምናምን በጣም ብዙ አሁን ይሄ የራቁት ፎቶ መውጣት ጋርም በተገናኘ ትምህርት ቤት ክላስ ውስጥ የሚፈጠሩ ነገሮች ያው በቅርብ የሰማናቸው በጣም ብዙ ታሪኮች አሉና አይ ቲንክ ከዘመናዊነት ጋር ተያይዞ የመጡ ብዙ ነገሮች አሉ። ያ እንዳለ ሆኖ ከወላጅ ተማሪ ቀደመ ልጅ ቀደመ ይመስለኛል በአስተሳሰብ ሙድ ልትይዝ። ለምሳሌ አሁን ልጅሽ 14 ዓመት 13 ዓመት ሲሆናት አንቺ ይሄ እንዳትጠፋብኝ ምናምን ልምከር አረማሚ ምን ነከይ ዘንድሮ በዚህ ሰዓት እኔ እንኳን ብብ ጨርሻለሁ ልትልሽ ትችላለች። ማታቀው ምንድነው አቆይታ ብትቆይና ብትኖር ከነ ክብሯ መዳር ምን ያህል ክብር እንዳለው ላታቅ ነው በዛ እድሜ ማትችል። ስለዚህ ለልጆቻችን ማስጠናት ያለብን ድንግልና በጣም ኢምፖርታንት እንደሆነ ብቻ ነው። ኦፍ ኮርስ ክብር ነው። አዎ ምንም ጥያቄ የለውም። ከሃይማኖት አንፃር ስታዩ ከጋብቻ በፊት የሚደረጉ ግንኙነቶች ጤናማ አይደሉም። አዎ ይሄ ልክ ነው። ግን ወንዶች ላይ መሰራት አለበት። እነሱ የሄዱ የሚያበላሹትን ነገር መግታት አለባቸው። ለወንዱ የተፈቀደ እንዲመስል መደረጉ እሱ የሃይማኖት ተቋማትም ቤተሰቦች
ማህበረሰቡ አጠቃላይ በዚህ ልክ መስራት አለበት። ወንዶች የድንግልና የወሰዷትን ሴት ድንግልናዋን የወሰዷትን ሴት ራሳቸው እንዲያገቧት ጥሩ ቅጣት ነው። ወሰደ የግድን ያገባ ግን ምንድነው ትዳር መቼም ሰላም ሲኖር ፍቅር ሲኖር መግባባት መነጋገር ሲኖር አገር የሚገነባው ነው። ከዚህ በፊት በነበረው ርዕሰ ጉዳያችን ስላነሳን እንጂ ሀገር የሚገነባው ከቤተሰብ ነው፣ ከመልካም ትዳር ነው፣ ከመልካም ልጅ አስተዳደግ ነው ሀገር የሚገነባው ብለን እናስባለን። እና ዲስቨርጅን ያደረጋትን ልጅ ፍቅር ሳይኖረው ፍቅር ኋላ ላይ ይመጣል ወይ? እሱ ሌላ ርዕሰ ጉዳይ ነው፣ ሌላ ሀሳብ ነው። ግን እንደዛ ተጋብተው ትዳር የሚለውን ነገር በትክክል ይኖሩታል ወይ የሚለው ግን እንደቀላልና ግንኙነት ሲጀምር ለምን እዛ ውስጥ ነገር ይገባል? ቤታውስ ከጋብቻ በፊት የሚባለው ነገር ምናምን ለምን ቢቀርስ ቤታውስ ግን አሁን ምን አለ ስለ ድንግልና ካወራን እኔ ድንግልና የመጠየቅ መብት ያለው ሰው ወንድ ያው ሰው ስንል ወንድ የሚጠይቀው እሱ ስለሆነ ሴት ልጅ ድንግልና ስለማጠይቅ ነው። ከዚህ በኋላ ሴቶችም ድንግል ይሆናል ቢጠይቁስ? ወንድ የተቀመጠ ወንድ የመጠየቅ መብት ቢኖርና ሴቶች ነው። በዛው ላይ ደግሞ የምጠይቃችሁ ነገር ወንድ ልጅ ድንግልና መሆኑን እንዴት ነው ማወቅ የሚቻለው? ታውቁታላችሁ? ድንግል መሆኑ በምንድን ነው የሚያስታውቀው? እንደዚህ ታወቀ ያለ ነገር አይመስለኝም። ብዙ ጊዜ ማከራካሪ ነው። እንደውም ይሄ በተለያየ መንገድ ይሄ እሹ ሲነሳ ወንዱስ ድንግል መሆኑ በምን ሴት ልጅ እሺ መገለጫ አላት ደም ፈሳታ ያው ይሄ ራሱ በሕክምናው የሕክምና ባለሙያዎች ብዙ ጊዜ ሲያወሩ የነበረው ነገር አለ። በተፈጥሮ ድንግልና ሊጠፋ ይችላል። ድንግልና ከየትኛውም ወንድ ጋር ግንኙነት ሳታረግ ደግሞ ድንግልና ሊጠፋ ይችላል ወይም ላይኖር ይችላል ተብሎ በሕክምናው ያው በስራም በምን በተለያዩ ጫናዎች ይኖራል። ወንድ ልጅ ግን ምንም ማለት ቢያረግም ባያረግም ምልክት ያለው አይመስለኝም። ሰምቻለሁ። በዚህ ዙሪያ ግን ተመልካቾቻችን የተለያየ ገጠመኝ ካላቸው እንደው በስክሪኑ ላይ በሚመለከቱት ስልክ ቁጥር ሀሳብ አስተያየታችሁን ገጠመኞቻችሁን በቴሌግራም ቻናል በፌስቡክ እንዲሁም ደግሞ በቲክቶክ ገጾቻችን ላይ ብታጋሩን መልሰን ወደ እናንተ የምናደርስ ይሆናል። ከዛን ውጪ እንደው ለወንዶች ያው ያጠቃለልንም ስለሆነ ሁሌም አንድ ድንግል ልጅ ዲስቨርጂን ስታረጉ ወይ ድንግልናዋን ስትወስዱ እህቴ ነገ ባሏ ድንግልናሽስ ከማን ጋር ነው ብሎ የእናንተን እህት እንደምታይ ወይም ደግሞ እናንተ ምስት ስትፈልጉ ድንግል ከሌላ ወንድ ጋር ግንኙነት የሌላትን እንደምትሉ ሁሉ ያችንም ሴት እንደዛ ጥያቄ እያስቀረባችሁባት እንደሆነ ስፔሻሊ ሲደጋግሙ 3 4 5 6 አንዷንም ማድረግ የለባችሁም። የእናንተ ማታረጓትን ሚስታችሁ ማትሆንን ማታገቧትን ሴት ነካክታችሁ ባትሄዱ አትነካኩ ነው የምንለው። እፉ ነው ያቃጥላል። ውድ ተመልካቾቻችን የዛሬ ፕሮግራማችን ስለ ድንግልና ነበረ። ድንግልና ወንዶቻችን ጨርሰውብናል ያሉ ሴቶች ሮሮ እያቀረቡ ነው። እንግዲህ ተደባብቀው ተሸፋፍነው ያሉትን ነገሮች ሾች እየመረጥን ወደ ገሃዱ በዚህ በነገራችን ላይ ተወስዶብናል ያሉ ሰዎችንም ኮሜንት እንቀበላለን። ምን ያልተወሰደበት ሲታደግ ያላግባብ ተወስዶብኛል የራሱን የቻለ ሁሉም ገጠመኝ ስላለው እንግዲህ እንዳልናቸው በተለያየ የማህበራዊ ድረገጾቻችን ላይ ገጠመኞቻችሁን ያካፍሉናል። ውድ ተመልካቾቻችን የዛሬ ፕሮግራማችን ስለ ድንግልና ነበረ። ጨዋታችን በዚሁ ተጠናቋል። ለሚቀጥለው በሌላ ፕሮግራም እንገናኛለን። እስከዛ ድረስ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኮሜንትም ከስር እየጻፋችሁ አስተያየታችሁን አስቀምጡልን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩን።